አመሰግናለሁ። ያው ዘንድሮ ክረምት ፈቃድ አገልግሎት በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በ16 የስራ አይነቶች ስራ አቅደን እየሰራን ነው የምንገኘው። ያው ከነዚህም መካከል አንዱና ትልቁ በዋናነት ቤት ግንባታ ነው። እንደዚሁ ደም ልገሳ፣ በትምህርት ዘርፍ፣ በግብርና ዘርፍ፣ በጤና ዘርፍ እና በሌሎች ማህበራዊ ዘርፎች የተለያዩ ስራዎች እየተሰሩ ነው ያሉት ማለት ነው። ከነዚህ መካከል ከቤት ግንባታ አንጻር በዘንድሮ ዓመት ከ300 በላይ ቤቶች ይገነባሉ ብለን አቅደን እየሰራን ያለነው ወደ 300 ያህል ቤቶች ግንባታቸው የተጀመረበት ሁኔታ ነው ያለው። በዋናነት ግንባታው የሚገነባው አጠቃላይ በጎ ፍቃድ ስራዎች የሚሰሩት በተለያየ አካላት ነው። በመንግስትም መንግስታዊ ባልሆኑ ድርጅቶች፣ በወጣቱ እና በአጠቃላይ በማህበረሰባችን በባለሀብቱ፣ በታዳጊዎች፣ በሴቶች ተሳትፎ ነው ማለት ነው። በጉልበት፣ በገንዘብ፣ በእውቀትም ጭምር ተሳትፈውበት ሁሉም ማህበረሰብ ክፍል የተሳተፈበት ስራ ነው የሚሰራው ማለት ነው። ከነዚህም መካከል ያው በዛሬው ዕለት እንደ ጋኝ ወረዳ ላይ እየተሰራ ያለው በመንግስት ተሳትፎ የሚገነባ ቤት ነው ማለት ነው። የአንዲት ምስኪን እናት ቤት በዞን በጉራጌ ዞን ሴክተሮች ትብብር በዋናነት ሴቶችና ህጻናት ጉዳይና ሰራተኛና ማህበራዊ መምሪያዎች ትብብር እንዲሁም በሌሎች በሁሉም መምሪያዎች ትብብር አንድ ቤት እንደ ጋኝ ወረዳ ላይ ድንቁላ ከተማ ላይ የአንዲት እናት ቤት ለመገንባት ነው የመጣ ነው ማለት ነው። ስለዚህ ይሄ በዋናነት ዋና ዓላማው የመንግስትም ትንሽዬዋን አቅም እንትን በማለት በመቆጠብ ለበጎ ፍቃድ አገልግሎት መዋል መቻል አለበት ብለን ስንል ሌላውን ለማስተማር ነው፣ ሌላውን ለማነሳሳት ነው እና ስለዚህ እነዚህን መነሻ በማድረግ ሁሉም ማህበረሰብ ክፍል በተመሳሳይ መልኩ በመነሳሳት የወገኖቻችንን ችግሮች በዘላቂነት ለመቅረፍ ሁላችንም ተረባርበን ልንሰራ ይገባል የሚል መልእክት ማስተላለፍ